ሰላም ተመልካቾቻችን፣ ዛሬ በሌላ ቪዲዮ መተናል። ዛሬ እንዴት በአፋን ኦሮሞ ቁጥር መጥራት እንደምንችል በአጭር ደቂቃ ውስጥ የምናየው ይሆናል። ከዛ በፊት ምን ያክል እንደምታውቁ ጠይቃችኋለሁ። እናንተም ፓውዝ እያደረጋችሁ ከኔ ጋር ትሞክራላችሁ ማለት ነው። በአፋን ኦሮሞ ጠይቃችኋለሁ፣ በአማርኛም የሚክስ እያደረኩ ማለት ነው። ሰገል ስንት ነው? 9 ካላችሁ ትክክል ነው። ጃሃ 6 ካላችሁ ትክክል ነው። 4 አፉር ካላችሁ ትክክል ነው። ወደ ቁጥር ሳንገባ በፊት አንዳንድ ኤሴንሻል ወርዶችን የምናይ ይሆናል። ቁጥር ማለት በአፋን ኦሮሞ ለኮፍስ እንላለን። ለኮፍስ ለካኡ ስንል መቁጠር፣ ለካኡ ኢደኡ መደመር፣ ሂርኢሱ መቀነስ፣ ሂርኢሱ መቀነስ፣ ባይኢሱ ማባዛት፣ ሂሩ ማካፈል እንላቸዋለን። ወደ ቁጥር ስንመጣ አንድ ቶኮ እንላለን። ቶኮ 1፣ ለም 2፣ ሰዲ 3፣ አፉር 4፣ ሸን 5፣ ጃሃ 6፣ ቶርብ 7፣ ሰዴት 8፣ ሰገል 9፣ ኩደን 10 ማለት ነው። እስቲ ፓውዝ አድርጋችሁ ድገሙት። 10 ኩደን ካል 11 ኩዳ ቶኮ 12 ኩዳ ለማ 13 ኩዳ ሰዲ 14 ኩዳ አፉር 15 ኩዳ ሸን። በዚህ መልኩ እስከ 19 መሄድ እንችላለን። 11 ኩዳ ቶኮ ካል 12 ኩዳ የሚል ብቻ ነው የምንጨምረው። ኩዳ ለማ ከ1 እስከ 9 በትክክል ከቻላችሁ፣ ከዛ በኋላ ከ11 እስከ 19 ያለውን ኩዳ ቶኮ ኩዳ ለማ እያል መቀጠል እንችላለን እስከ 19 ማለት ነው። እስቲ ከ16 እስከ 19 ጥሩልኝ። 16 ኩዳ ጃሃ 17 ኩዳ ቶርባ ስንት ነበር? 7 ኩዳ ቶርባ 8 ሰዴት ብለን ነበር። 18 ኩዳ ሰዴት 19 ኩዳ ሰገል 20 ዲግዳማ እንላለን። ዲግዳማ ከ20 እስከ 100 ያለውን አብረን እናያለን ማለት ነው። 30 ሶዶማ 20 ዲግዳማ 30 ሶዶም 40 አፉርታማ እንላለን። አፉርታማ ከ40 ጀምሮ እስከ 90 ያለው ከ1 እስከ 9 ከ4 እስከ 9 ያለውን ከቻላችሁ ከዛ ተማ ሚል ብቻ ነው የምትጨምሩት። ፕላስ ተማ አፉር ተማ ሸን ተማ ጃሃ ተማ ጃሃ 6 ነው። ተማ ስንጨምርበት ጃሃ ተማ 7 ለማለት 7 ቶርባ ቶርባ ተማ ለማለት ተማ እንጨምራለን። ቶርባ ተማ። ኦኬ 80 ለማለት እንዴት ነው የምንለው? ሞክሩት። ሰዴት ሰዴት ተማ። 90 ለማለት ሰገል ተማ። መጨረሻ ላይ 100 ለማለት ዲባ እንላለን። ዲባ 200 ለማለት ቁጥር አይቀድምም እንደ አማርኛ። አፋን ኦሮሞ ላይ ዲባ የሚለው ነው የሚቀድመው፣ 100 ነው የሚቀድመው። ስለዚህ ከ1 እስከ 9 ከቻላችሁ በቀላሉ እስከ 1000 መጥራት ትችላላችሁ ማለት ነው። ዲባ ቶኮ ዲባ ለማ 200 ማለት ነው። 300 ዲባ ሰዲ እስከ ዲባ ሰገል ትጠራላችሁ ማለት ነው። 100 ዲባ ቶኮ 200 ዲባ ለማ 300 ዲባ ሰዲ 400 ሞክሩት ዲባ አፉር 500 600 700 800 900 ዲባ ሰገል። በጣም ጥሩ። መጨረሻ ላይ 1000 ከመግባታችን በፊት 100 ቤት ያሉትን እናያለን ማለት ነው። ለምሳሌ 111 ለማለት ዲባ ቶኮ ፊ ኩዳ ቶኮ እንላለን።
ኩደ ቶኮን ተምረናል። ፊ ማለት እና ለማለት ነው። ዲበ ቶኮ ፊ ኩደ ቶኮ 111 ዲበ ቶኮ ፊ ኩደ ለማ 112 በዛ ልክ እንቀጥላለን ማለት ነው። 200 ቤትም 221 ለማለት ዲበ ለማ ፊ ዲግደሚ ቶኮ ዲበ ለማ ፊ ዲግደሚ ለማ ዲበ ለማ ፊ ዲግደሚ ሰዲ 225 ዲበ ለማፍ ዲግደሚ ሸን እያልን በዛ ልክ መቀጠል እንችላለን። አንድ እንድትሞክሩ ዘንድ 900 ቤት ላስሞክራችሁ። 951 ለማለት ምንድነው የምንለው? ሞክሩት። ዲበ ሰገሊ ፊ ሸንተሚ ቶኮ ዲበ ሰገሊ ፊ ሸንተሚ ለማ 952 953 ዲበ ሰገሊ ፊ ሸንተሚ ሰዲ 954 ዲበ ሰገሊ ፊ ሸንተሚ አፉር በዛው ልክ ትቀጥላላችሁ ማለት ነው። መጨረሻ ላይ 1000 ለማለት ኩማ እንላለን። ኩማ ቶኮ 1000 ኩማ ቶኮ ሺ ለማለት ኩማ ዲባ 100 100 ለማለት ዲበ ቶኮ በዛው መልኩ ኩማ ማለት 1000 ሲሆን 1000 2000 እያለ መቀጠል እንችላለን። ቅድም 100 ቤትን ፓተርኑን እንዳስያዝኳችሁ 1000 ቤትም በዛው ልክ ይቀጥላል ማለት ነው። 1000 ሺ ይቀድምና ከዛ በኋላ ቁጥሮቹ 100 ቤት ከዛ 10 ቤት እንደዛ ይጠራሉ። 1000 2000 3000 እያላችሁ ትጠሩልኛላችሁ ማለት ነው። ኩማ ቶኮ 1000 2000 ለማለት ኩማ ለማ 3000 ኩማ ሰዲ 4000 5000 6000 7000 8000 9000 10000 ኩማ ኩደን 11000 ኩማ ኩደ ቶኮ በጣም ቀላል ነው። በዚህ ልኩ ማስቀጠል እንችላለን። 20000 እንዴት ነው የምንለው? ኩማ ዲግደማ 20 ዲግደማ ብለን ነበር። 30000 ኩማ ሶዶማ 40000 ኩማ አፍርታማ 50000 60000 70000 80000 90000 100,000 ኩማ ዲባ እንላለን። 100,000 200,000 ኩማ ዲባ ለማ 300,000 ኩማ ዲባ ሰዲ 400,000 ሞክሩት 400,000 500,000 600,000 700,000 800,000 900,000 ኩማ ዲባ ሰገል 900,000 ከዛ 1 ሚሊዮን እንላለን። ሚሊዮን ቶኮ። ስለዚህ እስከ 1 ሚሊዮን ጠርተናል ማለት ነው። በዚህ መልኩ መቀጠል እንችላለን ማለት ነው። በመሃል ጥያቄ ጠይቃችሁ 0 በአፋን ኦሮሞ ምንድነው የምትባለው? 0 ድዋ እንላለን። ድዋ 0 ድዋ። ከቁጥሮች በደረጃ ለመጠቀም አንዳንድ ኤግዛምፕሎችን እናያለን። ቁጥሮችን በደረጃ ለማስቀመጥ ወይ ደግሞ ደረጃን በቁጥሮች ለማስቀመጥ የምንጠቀማቸውን በአፋን ኦሮሞ እናያለን። ለምሳሌ በእንግሊዘኛ ፈርስት፣ ሰከንድ፣ ሰርድ እያለ ይቀጥላል። በአማርኛ አንደኛ፣ ሁለተኛ፣ ሶስተኛ እያለ ይቀጥላል። በአፋን ኦሮሞ ፋ የሚል ብቻ ነው የምንጨምረው። ልክ አማርኛ ላይ እኛ እንደጨመርን ማለት ነው። ቶኮፋ፣ ሁለተኛ ለመፋ፣ ሶስተኛ ሞክሩት፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ፣ ዘጠነኛ፣ አስረኛ፣ መቶኛ፣ 1000ኛ በዚህ ልክ መቁጠር እንችላለን። ተጨማሪ የአፋን ኦሮሞ ቋንቋ ለመልመድ ከፈለጋችሁ ዲስክሪፕሽን ላይ ባለው ሊንክ ተጭናችሁ ሬጂስተር ማድረግ ትችላላችሁ። ካልሆነም ታች ላይ የምናስቀምጣችሁ ስልክ ቁጥር እሱን ተጠቅማችሁ ደውላችሁ ሬጂስተር ማድረግ ትችላላችሁ። ነገቲ